ይህ የረሱል ዓለይሂ ሰላቱ ወሰላም ታላቅ ምክር ነው። አንድ ሰው ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣው አላቸው። እሳቸውም ደግሞ የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ። እሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባለህ ነገር ተብቃቃ፣ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ሲል ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ